ቤተሰብ እንደዚህ ያማረ ኩብዝ ካሜር ሰርቻለሁ ማለት ነው። በጣም ነው የሚያምረው። በጣም ትወዱታላችሁ። በጣም ደስ የሚል የምር በጣም ደስ የሚል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሳዳ ኪችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ ደግሞ መጥቻለሁ ማለት ነው። የዛሬው አዲስ ቪዲዮ ደግሞ ኩብዝ ካሜር ነው። ያው የኩብዝ ካሜር አሰራር በብዙ አይነት እንሰራዋለን። በምጣድ ወይም ደግሞ በጣዋ ወይም ደግሞ በኦቨን እንሰራለን። ይሄን ግን የራሱ የኩብዝ ካሜሩ መጋገሪያ አለ ማለት ነው። እዚህ ጋር ማቴሪያሎችን ሁሉ አዘጋጅቻለሁ። እዚህ ጋር ዱቄት 2 ኩባያና ተኩል ነው ያዘጋጀሁት። እናንተ በቂያችሁን ትነሰራላችሁ። እዚህ ጋር ስኳር 1 ፍንጃል፣ እዚህ ጋር ደግሞ 1 ፍንጃል ዱቄት የእንትኑ ዱቄት ማለት ነው ኒዶ። እዚህ ጋር ፒንክ ፓውደር አለ፣ ካሜራ አለኝ፣ ሮብ አለኝ ማለት ነው። ሮብ በጣም አሪፍ ነው፣ እንዳይደርቅ ያደርገዋል። በጣም ነው የሚያለሰልሰው። በጣም እንትን ትላላችሁ ትወዱታላችሁ። ይሄም በጣም አሪፍ ነው። እና ደግሞ ኩርኩም ከፈለጋችሁ ኩርኩም ታረጋላችሁ። እኔ ያው ስለፈለግኩ ነው ኩርኩም ያደረግኩት። ካልፈለጋችሁ ደግሞ ያው አታረጉም ማለት ነው። እዚህ ጋር ቀይን አዘጋጅቻለሁ የማቦካበትን። በመጀመሪያ ሮቤን ነው የማደርገው። እንደዚህ ሮቤን ካደረግኩ በኋላ በመቀጠል ስኳር ነው የማደርገው። እንደዚህ ካደረኩ በኋላ ላይ በዛው በእንትኑ በሮቡ እቃ ለክቼ አደርጋለሁ። የሚበቃኝን ውሃ 2 ኩባያም ከሆነ 2 ኩባያ። እኔ አሁን አንድ እንትንና አንድ በራሱ በሮቡ አንድና በጣም ሳይሞላ ነው ያደረኩት። እዚህ ጋር ደግሞ ካሜራ 1 ማንኪያ፣ ትንሽ ከሆነ 2፣ ትልቅ ከሆነ ደግሞ 1 በቂ ነው። እንትን ማለት የለብንም። እንደዚህ አዋህደዋለሁ ማለት ነው። ያው ሰዓት ካለን እንደዚህ አዋህደን እናቆየዋለን። እንከርንና እናቆየዋለን። ሰዓት ከሌለን ደግሞ አብረን እናቦካዋለን ማለት ነው። እኔ ግን ያው ሰዓት ስለሌለኝ አብሬን ማቦካው እንደዚህ በደንብ አድርጌ አዋህደዋለሁኝ። ሁሉንም አንድ ጋር አድርጌ በጣም አሪፍ አሰራር ነው። ትወዱታላችሁ። የምር በጣም ነው ልስላሴው ራሱ ሮብ በጣም ነው። ማንኛውም አጅና ላይ ብትጨምሩት ሮብ ያለሰልሳል። በጣም ልስላሴ ያለው ሮብ ማለት ነው። አሪፍ ነው። እዚህ ጋር ጨው አደረኩኝ። እዚህ ጋር ደግሞ ኒዶዬን አደረኩ። ያው ይቅርታ። እዚህ ጋር ፒኪንግ ፓውደሬን አደረኩኝ። እንደዚህ እንትናችን ማንኪያችን ትንሽ ከሆነ 2፣ ማንኪያችን ትልቅ ከሆነ ደግሞ 1፣ በጣም ሳይበዛ ማለት ነው። እንደዚህ ትንሽዬ ኩርኩም አደረኩ። ዘይት በራሱ በእንትኑ እንደዚህ ለክቼ አደረኩ ማለት ነው። ይሄ እንደዚህ በደንብ አርጌ እሽት አርጌ በደንብ አቦካዋለሁኝ። እንደዚህ በደንብ አርጌ ውሃውን ስናደርግ መጠነኛ ማድረግ አለብን። ምክንያቱም ከበዛብን ያው ዱቄት ያስጨምረናል ማለት ነው። እዚህ ጋር ግን ያው እንደዚህ አሪፍ ሆኖልኛል። እኔ ሲያተውት እንደዚህ በጣም ልስላሴው ራሱ ልነግራችሁ አልችልም። በጣም ነው የሚለሰልሰው ማለት ነው። እንደዚህ አሁን እንደዚህ ኩፍ ብሎልኛል። ይሄ ኩፍ ብሏል። በጣም አሪፍ ሆኖ ኩፍ ብሎልኛል።
ከዛ እዚህ መዳመጫዬ ላይ ትንሽዬ ዱቄት አደርጋለሁኝ። እዚህ ጋር ሲምሲም እና ሀባስ ወጥ አዘጋጅቻለሁኝ። እዚህ ደግሞ እንቁላልና ትንሽዬ ወተት አድርጌበታለሁ ማለት ነው። እንቁላልና ትንሽዬ ወተት አድርጌያለሁ። እዚህ ጋር ይኸው እንደዚህ ግማሽ አካፍየዋለሁኝ በደንብ እንደዚህ ያው ይህ ግን መዳመጫው ለምንድን ነው እኔ ጋር አይበረክትም? በቃ አሁን ተገዝቶ አሁን ነው እንትን የሚሄደው። በቃ ለምን እንደሆን ግን አላውቅም። አልበረክት ብሎኛል እና ነኝ ወይስ እኔ ብቻ ነኝ? የምር ያናድደኛል ማለት ነው። ያው እንደዚህ ቆራርጠዋለሁኝ። እንደዛ አርጌ ቆራርጠዋለሁ። ሳህኔ ላይ ከስር ትንሽዬ ዱቄት ነስነስ አድርጊያለሁኝ እንዳይዝብኝ። ለትንሽዬ ደቂቃ ለ5 ደቂቃም ቢሆን ከደን አድርገን እናስቀምጠዋለን። እንትናችን እስከሚገግልልን ድረስ መጋገሪያችን እስከሚገል ድረስ ይህ እዚህ ጋር ከላይ ዘይት ትንሽ እያድርጌ ክሊኔክሱ ላይ እንደዛ አድርጌ እንትን እያልኩት ነው፣ እያሰስኩት ነው ማለት ነው እንዳይዝብኝ። በደንብ አድርጌ እንትን እያልኩት ነው እንዳይዝ ማሰስ ግዴታ አለብን ማለት ነው። ከላይ እንግዲህ ያው አደረኩኝ። አሁን ለጊዜው 2 ነው የማደርገው ለሙከራ። በጣም ትልቅዬ ካልሆነ 3ም ይችላል። ከላይ የቅድምዬ ያዘጋጀሁትን አደረኩ ማለት ነው። ቅድም ያዘጋጀሁት እንቁላልና ወተቱ አንድ ጋር እንደዚህ ቀባሁት። ከላይ ያው ሲምሲም እና ሀባስ ወጥ አድርግበታለሁኝ። ያው ይሄንን ግን ስንጋግር መጠበቅ አለብን። በጣም ነው እንትን የሚለው ይግላል። በጣም ነው የሚገላውና መጠበቅ አለብን። ካጠገቡ ራሱ ፍጥነት አለው። በጣም ነው የሚያፈጥነው። በቃ የሆነ ሰዓት አይፈጅም። ራሱ ቶሎ ጋገር አድርገን እንትን ለማለት ማለት ነው። ይኸው እንደዚህ ግሏል ማለት ነው። ከስር በጣም አሪፍ ነው። እኔ የምር ሌላ ቁርስ ከምሰራ ይሄን ብሰራ ይሻለኛል። አንደኛ ፍጥነት አለው። በቃ ፍጥነት አለው። እንደዚህ አድርጌ አሁን እከርነዋለሁ ማለት ነው። ከስር ብቻ ነው ከአንድ ቦታ ብቻ ነው የሚግለው። ከላይም ከስርም ነው የሚሰራው። አንዱ ቦታ ሲግል ከላይም ከስርም ነው የሚግለው ማለት ነው። እዚህ ጋር አሁን 3 አደረኩኝ። ይሄው እንደዛ አሁን አሪፍ ሆኖ እንደዚህ ይሄው ያማረ ሆኖ ወጥቷል ማለት ነው። በጣም ተወዱታላችሁ። የምር በጣም ያማረ ልስልስ ያለ ማለት ነው። እዚህ ጋር ዱቄቱ ከስር ቅድም እንትን ያልኩት ነው። ይሄንን በደንብ አድርጌ አንተንለዋለሁኝ አስለቅቀዋለሁ ማለት ነው። እንደዚህ ያማረ ጎበዝ ካሜር ጋግሬያለሁ ማለት ነው። በጣም ተወዱታላችሁ። በጣም አሪፍ ነው፣ ሞክሩት። በጣም ነው የሚለሰልሰው ራሱ። በቃ እኔ እንጃ እንዴት ልበላችሁ። በጣም እንደዚህ ያማረ ጎበዝ ካሜር ሰርቻለሁ ማለት ነው። ተወዱታላችሁ ብዬ ተስፋ አለኝ። ከኔ ጋር ስለቆያችሁ ከልብ አመሰግናለሁኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ሀገራችንን ሰላም ያርግልን። ሁላችንም ለሀገራችን እንጸልይ፣ ዱዓ እናድርግላለሁኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።